አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦቼ እንዲሁም የመዳም ቅመሞቼ እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። ስራ እንዴት ነው? ጤንነት ሁሉም ሰላም፣ ሁሉም አማን ነው። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ ደህና ነኝ። ዛሬ እንግዲህ በምሽት መጥቼላችኋለሁ። አንተ አታርፍም? ባባዬም እያወራችሁ ነው። ደህና ናችሁ ወይ? እንዴት ናችሁ እያላችሁ ነው። ሰምታችኋል። እንዴት ናችሁ ዶቼ? ዛሬ እንግዲህ ልብሶቼን ይዤ መጥቻለሁ። እያጠብኩኝ ነው ዛሬ ማወራችሁ። እናንተ ደግሞ አላማረራችሁ? አመረራችሁ እኮ አታምርሩ። በነገራችን ላይ ሳሙናውና ላርጎን እንትን ባልኩበት ይሄን አክል ነው ባልኩበት መዳም ቤት መቅረታችን ነው ምናምን አላላችሁ? ስንት ለምን ብላችሁ ነው መዳም ቤት የምትቀሩት? ለማብላችሁ ሁሌም መዳም አሽክር መሆን አያዋጣም። ስለዚህ ሀገርም ገብታችሁ በቤታችሁ መኖር ግድ ነው ማለት ነው። እስኪ ወደዚህ ስመጣ ይከፈታል እንዴ? ትንሹን ኒቃቤን የለበስኩኝ በነገራችን ላይ። ስለዚህ ሁሌም የመዳም አሽክር መሆን የለባችሁም። ምንም ነገር ውድ ሆነ አልሆነም ወላሂ ነው የምላችሁ ኢትዮጵያ ላይ ማንም ራቱ ሳይበላ የሚያድር የለም። ልንገራቸው ማለት ነው። ማሻአላ እኛ እንደውም እዛ እንጨናነቃለን። ቤተሰቦቻችን ምን ይበላሉ፣ ምን ይጠጣሉ፣ እንዴት ናቸው ምናምን ነው ብለን የምንጨናነቀው። እናቴ እነሱ ማሻአላ መኖር በደንብ ነው የሚያውቁበት ይኖራሉ እንደምንም ብለው ማለት ነው። ስለዚህ ማንም ሳይበላ አያድርም። ሁሉም በልቶ ነው የሚያድረው። ምንም ነገር ውድ ቢሆንም እንትን ማለት ይችላሉ ማለት ነው። ጨለመባችሁ፣ መብራቱ ብዙም አይታይም። ስለዚህ ምንም ነገር ማድረግ አያቅታቸውም። ምንም ነገር አያቅተንም። እኔም ብሆን ራሱ ማለት ምንም ውድ ቢሆንም ገዝቼ ምን ብዬ መስራት እችላለሁ ማለት ነው። ሁሉም ይኖራል። እስከ መቼ አታታርፍም? የሱፍ ተው፣ እሱ ራሱ እየረበሸ ነው። ስለዚህ ሁሉም እየኖረ ነው። ምንም ነገር ውድ ቢሆን ራሱ ሳይገዛ ሳይሰራ አይታደርም፣ አይኖርም ማለት ነው። ማንኛውም ነገር ይደረጋል፣ ይሰራል ማለት ነው። ወንዶችዬ ሁሌም የመዳም አሽክር ሆናችሁ መኖር እንዳትመኙ ማለት ነው። ተው እና እንደዛ ነው። አታስቡ፣ አትጨናነቁ። ብዙውን ጊዜ ይሄን ተወደደ፣ ይሄን አክል ነው፣ ይሄን አክል እንባላለን ማለት ነው ሀገር ላይ። ስለዚህ ሁሉም እየኖረ ነው። ምንም ነገር ውድ ቢሆንም ሁሉም ሰው እየኖረ ነው። ችግር የለውም፣ ይገፋል ኑሮውን ማለት ነው። ስለዚህ አታታርፍም። ዛሬ ምን ሆኗል? አጫፍጭው ያጇች ትንሽ እና እሱ ራሱ እያወራችሁ ነው። በነገራችን ላይ እኔ የምላችሁ የሆነ ነገር ልንገራችሁ። አላጋ ይዛችሁ ነው ታርጎ ስታረጉ አላጋ ወደዚህ ታርጎ አድርጉ። የልብስ ማለት ነው። በተለይ የአባያ ታርጎ አድርጋችሁ አምጡ። እኔ አሁን አባያዎች አንዳንድ ልብሶቼ በቁም ሳጥን አላጋ አድርጌ ነው ማስቀምጠው ማለት ነው። በተለይ አባያ እንደዛ ለቅማቸው አሁን እኔ እየለቀምኩኝ ነበር። ብዙ ይዤ ነው የመጣሁኝ። በነገራችን ላይ አንድ ቀን አሳያችኋለሁኝ። አሁን ሩቅ ነው ያለው እና ብዙ ይዤ ነው የመጣሁኝ። ስለዚህ ልብሶቼን አሁን እነዚህን ፍስታኖች ምናምን በአላጋ ነው ማንጠለጥለው ማለት ነው። እና አላጋ ታርጎ አድርጉ። አጠራቅማ አትወርውሩ። መዳሞች ሲወረውሩት እናንተ አትወርውሩት። አጠራቅማችሁ አስቀምጡ ማለት ነው። በአላጋ ነው። አያችሁት? አባዮች ራሱ እዚህ ጋር ናቸው። እንግዲህ ብዙም ይታይ አይደለም። በአላጋ እንትን ብዬ ነው ማስቀምጠው ማለት ነው። እና እናንተም እንትን በሉ። አያችሁ? እነዚህ ልብሶችን አሁን አላጋ ላይ ነው ማንጠለጥለው። ታንጠለጥላላችሁ ልብሶቻችሁ ዶላብ ስትገዙ አንጠልጥላችሁ። ምክንያቱም ሁሌም መተኮስ የለም፣ አይተኮስም ልብስ። እዚህ ተኩሳለ ምናምን የሚባል ነገር የለም። ያው ከተማ ውስጥ ከሆነ ቆጣሪ ይኖራል፣ መተኮስ ትችላላችሁ። ከዋያ ይዛችሁ ነውና ማለት ነው። እኔ ደግሞ ከዋያውም ሳሊዝ ነው የመጣሁኝ። አልሐምዱሊላህ
ለጊዜው ቆጣሪም የለም ማብራት እንጂ። ስለዚህ ልብስ መተኮስ ስለማልችል አላጋ ይዤ መጥቼ አንዳንድ ፍስታኖቼ የውጭ ልብስ አሁን የውጭ የሚለበስ ልብሶች አባያ እንዲሁም እንትኖች ጅልባቦች አጥቤ እንትን ብዬ አልጌ ነው ማስቀምጠው ማለት ነው። እናንተም እንደዛ አድርጉ። ስለዚህ ይህን አንድ ምክሬ ነው ማለት ነው። እና ውዶቼ ኑ ምንም አታስቡ፣ አትጨናነቁ። በተለይ ባለትዳሮች ልጆቻችሁ ትታችሁ የመጣችሁ ኑ እላችኋለሁኝ። ይበቃል ስደት። አጫችሁ ያዡ ልጁ እና ከልጆቻችሁ ብዙ አመት ተለያይታችሁ የምትኖሩ እህቶቼ ልጆቻችሁ ግቡላቸው። ወላሂ በጣም ከባድ ነው። ምክንያቱም ልጅ እና እናትና ልጅ ተራርቆ መኖር ከባድ ነው። መጥታችሁ ራሱ ልላመድ ስትሉ በጣም ብዙ ጊዜ ይፈጅባቸዋል። እኔ አሁን ልጄ ራሱ የመጣሁኝ ጊዜ ወደ 3 ወር 4 ወር ከባድ ነበረ። ምክንያቱም ከተለያየን ብዙ አመት ስለነበረ ማለት ነው። በአንድ አመቷ ላኳት 5 አመት እስከሚሞላ ድረስ እኔ አገር አልገባውም ነበር እዛ ስለነበር፣ ግን እስከምትላመደኝ ድረስ ከባድ ነበር። ከአባቷ ጋር ትተዋወቃለች፣ ከኔ ጋር ግን ዜሮ ነበር ማለት ነው። ስለዚህ እንትን በሉ በጊዜ ብትገቡ፣ በተለይ ትንንሽ ሆናችሁ ላኳችሁ ልጆች እናታችሁ ታሳድግላችሁ ልጆች ሳያድጉላችሁ ኑና በስነ ስርዓት በእጃችሁ አሳድጓቸው እና ካደጉ በኋላ እንትን እላለሁ አስለምዳለሁ የምትሉ ቀጥቼ ልክ አስገባለሁ የሚባል ነገር የለም። በጊዜ ኑና ትንንሽ ሆነው እንትን በሏቸው ማለት ነው። በእጃችሁ አሳድጓቸው እላችኋለሁ። ዱንያ ከሆነ አይሞላም። ዱንያ መቼም ስለማይሞላ በጊዜ ነውና ልጆቻችሁ አሳድጉ እላችኋለሁ። ይሄ ጉንፋና እና እንደዛ እላችኋለሁ ውዶችዬ። ሰላማችሁ ይብዛልኝ። በተረፈ የትላንትና ልብሴ እያጠፍኩኝ ነው። በጣም ብዙ ልብስ እናንተ ብዙ ልብስ እኮ ነው ያጠፍኩኝ። ብስሚላ እኔ በጣም ነበረ ወገቤን ማታ ያመመኝ። እጄ ራሱ ይሄ አውራ ጣቴ በጣም ነው የሚያመኝ እና ማታ ወገቤ በጣም ነው ያመመኝ። ወላሂ ነው የምላችሁ። ምክንያቱም ብዙ ልብስ ነው ሳላቅ የተጠራቀመብኝ። ብዙ ልብስ አጠራቅሜ ብዙ ልብስ ነበረ ያጠፍኩኝ። አይሽ እነዚህን ፍስታን አልገዋለሁ ማለት ነው እና ለዛ ነው አላጠራቀሙ። ከዚህ በኋላ ችግር የለውም ማለት ነው ድርሽ። ስለዚህ በሌላ ቪዲዮ ኢንሻአላህ እመጣለሁ ተመልሼ። እንደተለመደው ሰብስክራይብ፣ ሼር አድርጉልኝ፣ ከጎኔ ሁኑ፣ ተባበሩኝ። ያለውን ነገር ጥያቄያችሁ መልሳለሁኝ። የፈለጋችሁን ነገር መጠየቅ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ። አላህ ይጠብቅልኝ። አላህ ያሰባችሁትን የተመኛችሁትን አላህ ያሳካላችሁ። የሀገራችሁ ያብቃችሁ ማለት ነው ዶቼ። ይሄን ይመስላል። ከጎኔ ሆኑ፣ ተባበሩኝ፣ አጠንክሩኝ። ስለዚህ ይሄን ይመስላል። ልብስ እያጠብኩኝ ሞልቶብኛል እንደምትመለከቱት። ሁሉ ልብስ አለ፣ እነዛም ልብሶች አሉብኝ። ስለዚህ ይሄን ይመስላል ዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና ደሩልኝ። በሌላ ቪዲዮ እንገናኛለን ኢንሻአላህ። ቻው። ባባዬም እየረበሸ ነው በነገራችን ላይ ይቅርታ አድርጉልኝ። ደህና ደሩ። 9 ደቂቃ ይሙላ ብዬ ነው ዝም ያልኩኝ። 1 2 3 ሰላም አለይኩም።